ይህንን ቪዲዮ የምሰራው ለእናቴ ነው። እናቴ የኔ ውድ፣ የኔ ሁሉ ነገር፣ የኔ ስጦታ፣ አንቺ እናቴ ስለሆንሽ በጣም ነው አመሰግነው እግዚአብሔርን። ማለት ይሄ እንደ ሕፃን ልጅ ሳይሆን እንደ ትልቅ ሰው በጣም ነው ማመሰግነው እናቴ። በጣም ነው የምወድሽ። ስታሳድጊኝ ደግሞ ያለ አባት ነው ያሳደግሽን። ያለ አባት ስታሳድጊኝ ደግሞ ጠዋት ወጥተሽ ማታ እየገባሽ ነው ያሳደግሽን እና ላንቺ መደረግ ካለበት ምንም ነገር መደረግ አለበት። እንደዛ ብዬ ነው ማምነው ማለት ነው። እናቴ እወድሻለሁ፣ ኑሪልኝ፣ ረጅም እድሜ ኑሪልኝ እና በልጆችሽ ተደስተሽ በቃ መርቀሽን አድርገንልሽ መርቀሽን። በእርግጥ አንቺ ካደረግሽው አንዱም ነገር እኛ ብናደርግ የሚስተካከል ነገር የለም፣ ግን አድንገንልሽ በቃ በአቅማችን አድርገንልሽ ከዛ በኋላ ላይ መርቀሽን ረጅም ዓመት እድሜ ኑረሽልን። በቃ እንዴት እኔ ቃላት ነው መጥረኝ እናቴ ላንቺ አላቅም። እና በጣም ነው የምወድሽ፣ በጣም ነው የምወድሽ። ልጅነትሽን ለእኛ ስትኖረሻል። አባታችን ሲሞት በጣም ህጻናቶች ነበርን። በዛ እድሜ አንቺ ሌላ ሰው ማግባት ትችይ ነበረ፣ ግን እሱን አላደረግሽውም። ምክንያቱም እኛን ማሳደግ መርጠሻል። እና እናቴ በጣም ነው የምወድሽ፣ በጣም ነው ማከብርሽ። ረጅም እድሜ ኖሪልኝ፣ በቃ ጤና ሰጥቶሽ ረጅም እድሜ ኖሪልኝ እና እኛ ልጆችሽን መርቀሽ በቃ ደስ ብሎሽ ኖረሽ በቃ መርቀሽ ልጆቼ ብለሽ መርቀሽን ከዛ በኋላ በቃ ማለት እኛም እንዳይቆጨን ማለት ነው። እና እመቤቴ በቃ ትጠብቅልን እስከዛ ድረስ፣ ያ ጊዜ እስኪመጣ ድረስ። ትንሽ አሁንም እኮ ትንሽም ቢሆን ያው ታረጋላችሁ ለቤተሰብ፣ ግን አይበቃም። በቃ ለእናት ደግሞ አይበቃም። ለእናት አይበቃም ስል ሁሉም እናቶች አንድ ናቸው፣ ግን ልጅን ያለ አባት ያሳደገች እናት፣ መስዋዕትነት እድሜዋን መስዋዕትነት የከፈለች እናት በጣም ከባድ ነው። ወጣትነቷን ለልጆቿ መስዋዕትነት የከፈለች እናት፣ ምንም እንዳይቸግረን ያደረገች እናት፣ በቃ አላቅም ከሁሉም እኩል አድርጋ ያሳደገች እናት፣ የሰው ፊት እንዳናይ እማ እንደዚህ ሆነን እንኳን ስንላት እንዴ ነው ያለውላችሁ እኔን ከእንዴ ሳልን ተራስ ምናምን የምትል እናት ከባድ ነው። እና እማዬ እወድሻለሁ፣ በጣም ነው የምወድሽ። እኔ አላቅም በቃ ማለት እንባ ነው የሚቀድመኝ ሳወራ ማለት ነው። የሆነ ልብ ስታደርጉ ልብ እያደረጋችሁ ስትሄዱ ምናምን እንትን አለ፣ የሆነ የሚሰማ ነገር አለ በእውነት ቃለ እናቴ ምናምን። እኔ አባቴ ቢኖር ኖሮ እና ከአባቴ ጋር ቢሆን ያሳደገች ኖሮ ይሄ ላይሰማኝ ይችል ነበረ። ምክንያቱም በቃ እናትና አባት ሲወልዷችሁ ሊያሳድጓችሁ ነው። በቃ ምንም ነገር የለም፣ ኃላፊነት ሊወስዱ ነው። ምክንያቱም እናንተ ልጆች ናችሁ፣ አለቀ። ግን ያለ አባት ደግሞ ያለ ዘመድ፣ ካለ አንድ ዘመድ ካለ አባት ያሳደገች እናት እንኪ ለልጆቹ ደብተር መግዣ፣ እንኪ እንደዚህ ማለት ዘመድ፣ ብዙ ዘመድ አለን በጣም በአባታችንም በእናታችንም፣ ግን አንድም ሰው ቼክ ሳያደርጋት ነው ያሳደገችን። እኛም ቤታችን ዘመድ ሳናቅን ያደግነው እና ማለት መጥቶ የሚጠይቀንም እንኳን ዘመድ የለም ማለት ነው። ሁሉም ሰው እናንተ ሄዳችሁ እንድትጠይቁት፣ እናንተ ሄዳችሁ የሆነ ነገር እንድታረጉ ነው የሚፈልጉት። እኛ ደግሞ ያኔ ህፃን ነበርን፣ ልጆች ነበርን። እሷም ደግሞ አይመቻትም እኛን ለማሳደግ፣ ብዙ ኃላፊነት ነበረባት እና አንድ ዘመድ በቃ ከባድ ነው በእውነት። አንድ ዘመድ ሳይኖር ነው ያሳደገችን። ቢኖሩም ደግሞ መጥተው ይሄዳሉ ወይ ለጥቅም ነው የሚመጡት ምናምን ነገር እና ይህንን ሁላ መስዋዕትነት ከፍለሽ ያሳደግሽኝ እናቴ እወድሻለሁ፣ አከብርሻለሁ። በቃ ስላንቺ ባወራ ጭራሽ ነው ማይሰለችኝ፣ ጭራሽ ነው ማይሰለችኝ ማለት ነው። እና እማዬ ኑሪልን፣ እግዚአብሔር ረጅም እድሜ ይስጥሽ፣ ረጅም እድሜ ረጅም ጤና ይስጥሽ እና አትሊስት የሆነ ነገር አድርገንልሽ አትሊስት በእኛ ተደስተሽ መርቀሽን ከዛ በኋላ
እግዚአብሔር ያለው ቢሆንም ባይሆንም ችግር የለውም። ግን እስከዛ ረጅም እድሜ ይስጥልን እማዬ። በጣም እናመሰግናለን። ላለንበት አሁን ላይ አንቺ መሰረት ነው። በጣም ለፍተሽልናል። በጣም ነው የለፋሽልን በእውነት እንዳንቺ ልፋት እንደውም እኛ ምንም አልሆንም እንጂ አንቺ በጣም ነው የለፋሽልን እናቴ። እንወድሻለን። እና ደግሞ ልጅሽ ስለሆንኩኝ ዛሬም ነገም በጣም ነው ደስ የሚለኝ። ሞቼ እንኳን ድጋሚ እንኳን እድል ተሰጥቶኝ የማን ልጅ ነው መሆን የምትፈልጊው ስባል የእናቴ ነው የምለው። ምክንያቱም ቤተሰብ ማለት ነው ሲኖራችሁ ሳይኖራችሁ ራሱ ልዩነት አለው። ልጅ ከልጅ እንኳን ይበላለጣል እኮ አይደል? ሲኖራችሁና ሳይኖራችሁ እንኳን የሚያደርግ ልጅና ቤት ውስጥ የማያደርግ ልጅ እንኳን እኩል አይደለም በቤተሰብ አስተያየት። እማ ግን እንደዛ አይደለች። በቃ እንዴት ነው መሰላችሁማ የእኛን ወጥቶ በቃ በሰላም ወጥቶ መግባት ነው የምትፈልገው። ቤት ውስጥ ሳንሰራ ንጹህ ሆነንላት በቃ ጭንቅላታችን ራሳችንን ጠብቀን እንድንኖርላት ነው የምትፈልገው። ለምናደርግላት ነገር ራሱ ምንም ኬር ነው ማይሰጣት። በቃ እኛ ደህና እንድንሆን ነው የምትፈልገው። እና እንደዚህ አይነት እናት ማግኘት በጣም መታደል ነው። በቃ እኔ እወድሻለሁ በቃ አላውቅም። በቃ እወድሻለሁ። ረጅም እድሜ በቃ ሁሌም ይሄን ነገር ብደግሞ ደቂቃው ራሱ ያንሰኛል። ይሄ ደቂቃ ለአንቺ ማውራት ያንሰኛል እናቴ። እወድሻለሁ እማዬ፣ የኔ እናት፣ የኔ ሁሉ ነገር እወድሻለሁ። ሁሉም ሰው እናቱን ይወዳል፣ ግን የኔ ይለያል ማለት በቃ በእኔ አስተያየት የኔ ይለያል። እናቴ በቃ ክፋችንን የማትፈልጊ እናት፣ በቃ በምድር ላይ አንድና አንድ ያለሽን አንቺ ነሽ እኮ። የእኛን ክፉ የማትፈልጊ፣ የእኛን ማደግ የምትፈልጊ፣ ምንም ሳናደርግልሽ እንኳን የእኛ ለውጥ የሚያስደስትሽ እናቴ። እወድሻለሁ፣ በጣም እወድሻለሁ። አንዳንዴ ምን አስባለሁኝ ከእናቴ በፊት ያደርገኝ። ምክንያቱም የእናቴን ነገር ምንም አይነት እኔ መቋቋም አልችልም ብዬ ነው ማስበው። እና ግን ደግሞ እንዳልጸጸት ሆነሽ ከሆነ ችግር የለውም። እወድሻለሁ እናቴ፣ በጣም ነው የምወድሽ። ቃላቶች ያጥሩኛል። ይህ ቪዲዮ ብታዩም ባታዩም እወድሻለሁ። አላውቅም፣ እወድሻለሁ። ለአንቺ ምንም ሳታረጊ ለእኛ እያደረግሽ ስለኖርሽ እወድሻለሁ። ከአንቺ በላይ በዚህ ምድር ላይ ደግሞ የሚወደን ማንም የለም በእርግጠኝነት። ሁሉም ሰው ቢወደን ለጥቅም ነው። ሁሉም ሰው ቢወደን ስላደረግን ግን ምንም ሳናረግላት በቃ ትወደናለች። አንዳንድ ቤተሰብ ስታረጉለት የሚወድ ቤተሰብ አለ። እሷ ግን በዛም አይደለች። የኔ እናት ትለያለች። እና በቃ ዛሬ እንደዚህ መናገር ፈልጌ ነው። እማዬ እወድሻለሁ። በቃ ለአንቺ ቃላት የለኝም። እማ ራሱ ያንስሻል። እማዬ የሚባለው ቃል ራሱ ያንስሻል። በጣም ነው የሚያንስሽ። የእኛ እናት ኖሪልን፣ እድሜና ጤና ይስጥልን። በቃ ረጅም እድሜ ኖሪልኝ። ረጅም ቃን ያላቅም ረጅም እድሜ ኖሪልኝ የኔ እናት። እወድሻለሁ። በጣም ነው የምወድሽ ከምልሽ በላይ ቃላቶች አጥሩኛል። እናቴ እወድሻለሁ።